ሰላም ውድ ተመልካቾች እንዴት ናችሁ? እንደምን ዋላችሁ? ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ምንድነው? ሰሞኑን በአፋብኃ መካከል የተፈጠረው ምንድነው ነው? በአፋብኃ መካከል አለመግባባቶች አሉ። አሉ። ነገር ግን በጣም ወሳኝ የሆነ አለመግባባት ነው። ይህ አለመግባባት ደግሞ አንድም ከጠላት የመጣ ነው፣ ሁለቱም ሰርጸው ገብተው እዛው ውስጥ አፋብኃ ውስጥ የገቡ አሉ። ደህንነቶች አሉ፣ ውስጥ ሰርገው የገቡ ደህንነቶች፣ የጠላት አክቲቪስቶች እና አንዳንድ ያልሆኑ ጥያቄዎች አሉ። እነዚህ ጥያቄዎች እንዴት ይፈታሉ? በመነጋገር መፈታት ይችላሉ። ነገር ግን አሁንም ተነጋግረው ቢፈቱ የተባለው ነገር ነው። ይሄን እኔ በተደጋጋሚ ነግሬያችኋለሁ። አሁን አራቱም የአማራ ግዛቶች የሚገኙ አደረጃጀቶች ወደ አንድ ቢመጡ መጣላታቸው መለየታቸው አይቀርም ብዬ የሰራውላችሁ ተደጋጋሚ የሆነ ፕሮግራሞች አሉ። ተመልሳችሁ ማየት ትችላላችሁ። አንድ ቢሆኑ አሁን በዚህ ሰዓት በዚህ ሁኔታ አንድ ቢሆኑና አንድ መሪ ቢመርጡ ወዲያው በጣም ይከፋፈላሉ፣ ይለያያሉ። ከተለያዩ ደግሞ እስከ መጨረሻው ወደ አንድ ላይ መጡ ነው የሚለያዩት። በጣም ደም መቃባት እስከ መድረስ ድረስ ይደርሳሉ ብዬ ነው ያቀረብኩላችሁ። በጣም ተደጋጋሚ ፕሮግራም ሰርችላችኋለሁ። ምክንያቱም ምን መጀመሪያ መጥራት ያለበት ነገር ስላለ ነው ይሄን ያልኋችሁ። መጀመሪያ መሰራት ያለበት ስራ ስላለ ነው። መጀመሪያ እነሱ ወደ ከጠላት አንግል ከጠላት አኳያ እስካሁን አማራ አንድ የማይሆንበት ምክንያቶች አሉ። ከነዛ ምክንያቶች አንግል አይቼ ያቀረብኩላችሁ ምንድነው መጀመሪያ ሚዲያ ይቀድማል ነው። አሁንም መጀመሪያ ሚዲያ መገንባት አለበት። አሁን ብዙም ስፋቱ ሳይሰፋ ወደ ደም መቃባቱ ሳይገቡ ሳይሰፋ ልዩነቱ ሳይሰፋ አሁንም ሚዲያ ተዋቅሮ መጀመሪያ ሚዲያ መዋቀር አለበት። ምን ለጠላት መከፋፈያ አጀንዳ ለጠላት አክቲቪስት ሰርጎ ለገባው ለሁሉም ነገር አጸፋ የሚሰጥና የነሱን ፕሮፓጋንዳ የነሱን የጥላቻ ንግግር የነሱን የመከፋፈያ አጀንዳ ዳይቨርት አድርጎ ቀይሮ አሸናፊ ሆኖ የነሱ ተደራሽ እንዳይሆን የሚያደርግ ከነሱ የበለጠ የሚዲያ ተቋም አንድ ሆኖ በዚህ የሚመራ ሚዲያ ያስፈልጋል። መጀመሪያ ይሄ መገንባት አለበት። አሁንም ማለት ነው ወደ አፋብኃ አንድ ከመምጣታቸው በፊት አፋብኃ ብለው አንድ ከመምጣታቸው በፊት ለስብሰባ ከመሄዳቸው በፊት በተደጋጋሚ ይህን ፕሮግራም ሰርቼላችኋለሁ። አሁንም እየደገምኩላችሁ ልዩነቱ ሳይሰፋ አሁንም መጀመሪያ በስልክ ከማውራታቸው በፊት ሌላ ነገር ከማውራታቸው በፊት ከመስፋቱ በፊት የሚያስፈልጋቸው ሚዲያ ነው። አሁንም ቢሆን በጣም አሪፍ የሆነ ሁኔታዎች አሉ። ላይለያዩ በጠነከረ አርት ላይ ተመስርተው ድርጅቱን የመገንባት እድሎች አሏቸው። ነገር ግን እነዚህ እድሎች መጀመሪያ ሳይባክኑ ሚዲያ ያስፈልጋል። አንድ የሚያደርግ ሚዲያ አጸፋ መላሽ ሚዲያ ያስፈልጋል። አሁንም ሚዲያ ሳያቋቁሙ ዲያስፖራ ኢቭን የዲያስፖራው ክንፍ ከዚህ ከሀገር የወጣ ሆን ተብሎ ከሀገር ተመስርቶ ተደራጅቶ የወጣ ካልሆነ እዛ ያለውን የሚጮህ ዲያስፖራ መርጦ መዋቅር ውስጥ ማስገባት በራሱ በጣም ከፍተኛ የሆነ አደጋ ይፈጥራል። ስለዚህ ዲያስፖራ ላይ ያለው አደረጃጀት እንዴት መሰራት እንዳለበት ከዚህ ሆን ተብሎ ከዛ ዲያስፖራዎች ከፈለጉ ለአማራ የሚቆረቆሩ ከሆነ እናስባለን ካሉ ከዚህ የተዘጋጀውን ኮሚቴ በኢንቫይቴሽን የማስወጣቱን ተልእኮ ተሰጧቸው ይህንን ይወጡ። ከዚህ የታመነበት ቤተሰቡ የሚታወቅ ሁሉም ማሳያ ያለው አይነት ሰው ኮሚቴም ወጥቶ
አንድ አድርጎ በእዝ የተመራ ዲያስፖራ ነው እንጂ ከዛ ማንም አያገኘኝም ምንም አያመጡም ብሎ የሚለፈልፍ ዲያስፖራ መዋቅር ውስጥ መግባት የለበትም። ስለዚህ ዲያስፖራውን እነገዱ እነ ትንግርቱ እና አሁን መያዝ የሚፈልጉት የዲያስፖራውን ክንፍ ነው። አፋብሃ ሆኖ አፋብሃ ላይ የዲያስፖራውን ክንፍ መያዝ ይፈልጋሉ። ለነሱ መሰጠት የለበትም። እነ ትንግርቱ አሚኮ ውስጥ ምን ሲሰሩ እንደነበር ይታወቃል። ሆን ተብሎ የወጡ ናቸው። ሆን ተብሎ የወጡ የባዴን ሰዎች ናቸው። ስለዚህ ይህንን ትኩረት ውስጥ አስበን ከዚህ ነው ከአፋብሃ ሀገር ውስጥ ካለው ከኮሚቴው ልክ እንደ ኮማንድ አባሉ ሁሉ ተመርጦ በስብሰባ ተመርጦ በዲያስፖራ ኢንቫይቴሽን መውጣት አለባቸው። የማይታወቁ ሰዎች ነገር ግን የሚታመኑ ሰዎች መንግስት ማያውቃቸው ሰዎች በህጋዊ መንገድ በኤርፖርት በኩል በኢንቫይቴሽን መሄድ አለባቸው። እንደዛ ሆኖ ሄደው እዛ ስራቸውን መስራት ይኖርባቸዋል እንጂ አሁን በዚህ ሁኔታ እዛ ያለ ምንም አይታወቅ ምንነቱም አይታወቅ እኔ ነኝ ስላለ እዚህ አካባቢ ነኝ ስላለ እከሌ ነኝ ስላለ መዋቅር ውስጥ ማስገባት በራሱ ከባድ የሆነ የማይመለስ ሊጠገን የማይችል ስህተት ነው የሚሰራው። አሁን ራሱ ዲያስፖራ ላይ በዚህ መንገድ መደራጀት አለበት። ሚዲያው ዛሬ ነገ ሳይባል ወደ መዋቅር መምጣት አለበት። ምክንያቱም ሚዲያዎች ናቸው ለዚህ አፋብሃ ተመስርቷል ወይ አሁን የብልጽግና አክቲቪስቶች አልተስማሙም አንድ አልመጡም ዝም ብለው ነው እንደዚህ እያሉ ፕሮፓጋንዳቸውን ሲነሱ የኛ አክቲቪስቶች ደግሞ የአማራ አክቲቪስቶች ደግሞ ተመስርቷል ወይ መሪ ያሳውቁ የሚል ጥያቄ ነው ሲያነሱ የነበረ አጸፋ ከመስጠት ይልቅ ማለት ነው። ይህ የሚመጣው ምንድነው የተለያየ አስተሳሰብ ነው ሲሰጡ የነበሩ ማለት ነው። ስለዚህ ይሄ የመጣው ምንድነው ካለ መደራጀት አንድ ከመሆን ከልዩነት አኳያ የመጣ ከእዝ አለመመራት ነው። በተዋረድ ያለመመራት ችግር ነው ይሄን የፈጠረው። ስለዚህ አሁንም ድሎችን ያለማባከኑ ጣፈንታ በእኛ ስራ አለ። ነገር ግን አፋብሃ ቆም ብሎ አስቦ መጀመሪያ እነሱ በስልክም ቢሆን ከመውራታቸው በፊት የሚዲያ ተቋም መገንባት አለባቸው። ያኔ አንድ መሆን ይችላል። ሌላው ምንድነው ያለው የመሳሪያ ሁኔታ አለ። የመሳሪያ የማምረት ሁኔታ አለ። ያ ተላልፎ እንደሄድ የሚፈራበት ሁኔታ ስላለ በጥንቃቄ የመሆን ሁኔታ ስላለ በጣም ከፍተኛ የሆነ ችግር የሚፈጥረው ይሄ ነው። ይሄ በንግግር መጀመሪያ እነዚህ ከተፈቱ በኋላ መፈታት የሚችል ነው። በአሁኑ ሁኔታ ግን ለጠላት አሳልፎ መስጠት ስለሆነ ጥንቃቄ ያስፈልጋል።